የኢትዮጵያ አየር መንገድ ታህሳስ 30 ቀን በ1945 ዓ.ም በአጼ ኃይለ ሥላሴ በቲደብልዩኤ እርዳታ ተመሰረተ። በአዲስ አበባና በካይሮ መካከል ዳግላስ DC-3 ፕሮፔለር አውሮፕላን ሳምንታዊ አገልግሎት በሚያዝያ 8 ቀን በ1946 ስራ ጀመረ። አየር መንገዱ በ1958 ወደ ፍራንክፈርት የረጅም ጊዜ አገልግሎት የጀመረ ሲሆን በ1963 የመጀመሪያውን የጄት አገልግሎት ከአዲስ አበባ ወደ ናይሮቢ ጀምሯል። አየር መንገዱ መጀመሪያ ላይ በአሜሪካውያን አብራሪዎች እና ቴክኒሽያኖች ላይ የተመሰረተ ቢሆንም በ1971 25ኛ የምስረታ በዓሉን ሲያከብር የኢትዮጵያ አየር መንገድ የሚተዳደረውና የሚመራው በኢትዮጵያውያን ነበር። የኢትዮጵያ አየር መንገድ ከደቡብ አፍሪካ አየር መንገድ ሉፍታንሳ፣ ታግ አንጎላ አየር መንገድ፣ ገልፍ ኤር፣ ኤርዋን፣ ብራስለስ አየር መንገድ፣ ብሪቲሽ ሚድላንድ፣ ነገሩዋንዳ አየር እና ከሳውዲ አረቢያ አየር መንገድ ጋር የኮድ ስምምነት አላቸው። የኢትዮጵያ አየር መንገድ የላቀ ጥገና ቤዝ ያለው ሲሆን ሙሉ በሙሉ ለኤርፍራም ጥገና፣ ቼክስ ኤጀንት ኦቨርሃውል፣ አካላት መጠገኛ እና ጥገና፣ ቀላል አውሮፕላን ጥገና እና ቴክኒካል እንዲሁም ለሌሎች አየር መንገዶች አስተዳደር ድጋፍ ይሰጣል። የጥገና መሰረቱ በዩኤስ ፌዴራል አቪዬሽን FAA የተረጋገጠ ነው። የኢትዮጵያ አየር መንገድ በሁሉም የአቪዬሽን የስልጠና ስርዓቶች ራሱን የቻለ ሲሆን የኢትዮጵያ አቪዬሽን አካዳሚ ለፓይለቶች፣ ለአውሮፕላን ቴክኒሻኖች፣ ለአካባቢ ለሰራተኞች፣ ማርኬቲንግ፣ ሽያጭ እንዲሁም የማኔጅመንትና ፋይናንስ ባለሙያዎች ስልጠና ይሰጣል። የኢትዮጵያ አየር መንገድ እንደ ኢሮፓውያን አቆጣጠር ጥቅምት 25 ቀን በ2008 በሌጎስ ናይጄሪያ በሚገኘው በአኩዋባ የጉዞ ገበያ ባዘጋጀው የአፍሪካ የጉዞ ሽልማት የ2008 ምርጥ አየር መንገድ በአፍሪካ በመባል ተሸልሟል። በተጨማሪም በ2008 በጆሃንስበርግ የኮርፖሬት ስኬት ሽልማት በአቪዬሽን ኤንድ አሊያድ ቢዝነስ ህትመት አየር መንገድ ኢንዱስትሪ የላቀ እውቅና እና የብራስለስ ኤርፖርት ሽልማት በጥቅምት 23 2008 አሸንፏል። በዚህም የብራስለስ ኤርፖርት ኩባንያ ሽልማት ያገኘ የመጀመሪያው የአፍሪካ አየር መንገድ ነው። አየር መንገዱ ከ4850 በላይ ሰራተኞች አሉት። አየር መንገዱ 18 ኤርባስ A350፣ 19 ቦይንግ 787፣ 8 ቦይንግ 787፣ 4 ቦይንግ 777፣ 6 ቦይንግ 777፣ 3 ቦይንግ 767፣ 4 ቦይንግ 737 ማክስ 8 ያሉት ሲሆን በ2008 2.8 ሚሊዮን መንገደኞችን በማጓጓዝ 12.2 ቢሊዮን ብር ገቢ አስገኝቷል። 1.3 ቢሊዮኑ የተጣራ ገቢ አስገኝቷል። የኢትዮጵያ አየር መንገድ በተሳፋሪዎችና በመዳረሻዎች ከአፍሪካ አራተኛው አየር መንገድ ነው። የኢትዮጵያ አየር መንገድ በ2010 ባወጣው ስትራቴጂ እቅድ $1 ቢሊዮን ገቢ በ2010 ባወጣው ስትራቴጂ እቅድ $1 ቢሊዮን ገቢ ላይ መድረስ፣ ዓለም አቀፋዊ መዳረሻዎችን ማሳደግ፣ የካርጎ አገልግሎት ማስፋት እና የምግብ ማቅረቢያ ህንፃ ግንባታ ይገኙበታል። በአሁኑ ሰዓትም አየር መንገዱ ከ50 በላይ መዳረሻዎች ያሉት ሲሆን የካርጎ አቅሙም ከአፍሪካ ቀዳሚው ነው። እናም የኢትዮጵያ አየር መንገድ የካርጎ አቅሙ ከአፍሪካ ቀዳሚው ነው። እናም የኢትዮጵያ አየር መንገድ ንብረት የሆነው የምግብ ማቅረቢያ ወይም ስካይላይት ሆቴልን አስገንብቷል። ተንታኞቻችን እንደሚሉት ከሆነ በአፍሪካ ከ100% በመንግስትና በመንግስት ባለቤትነት የተያዘ ንግድ ማግኘት ያልተለመደ ነገር እንደሆነ ይስማማሉ። ምንም እንኳን የኢትዮጵያ መንግስት የቢዝነሱን ባለቤትነት ሙሉ በሙሉ ቢይዝም አየር መንገዱ እስከኖረባቸው ዓመታት ድረስ ትርፍን በማሸጋገር የላቀ ደረጃ ላይ ይገኛል። ውድና የተከበራችሁ የቻናላችን ተከታታዮች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ
ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን።